ለመድፈኞቹ አርሰናሎች እጅግ አስደሳችና ጥሩ የሚባል መረጃ ዛሬ እየወጣ ይገኛል። በእርግጥ መረጃዎቹ ከትላንትና ምሽት ጀምሮ እየወጡ ይገኛሉ። ለአሰልጣኝ ሚኬል አርቴታ እንደዚሁም ለአርሰናል ደጋፊዎች ከረጅም ጊዜ የጉዳት ዜናዎች በኋላ አሁን ላይ እፎይ የሚሉበት ጊዜ እንግዲህ እየደረሰ ይመስላል። ዛሬ በሚኖረው የክሪስታል ፓላስ ጨዋታስ አርሰናል ምን አይነት አሰላለፍ ይጠቀማል? ከጉዳት የተመለሱ ተጫዋቾች እነማን ናቸው? በተለይ ስለ ካይ ሃቨርትና ስለ ጋብርኤል ማጋሌሽ ጨምሮ መጨረሻ ላይ ደግሞ ስለ ቦርንማውዙ ተጫዋች ሴሜኞ፣ አሌክዛንድር አይዛክ፣ ብሩኖ ፈርናንዴሽ ጉዳቶችና የዝውውር መረጃዎች ወደ እናንተ እንግዲህ የማደርስ ይሆናል ማለት ነው። ሰብስክራይብ ያላደረጋችሁ ሀገር ውስጥ ከባህር ማዶ ያላችሁ አድማጭ ተመልካቾች ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በዋናኛውም ቻናሌም በዚህም ቻናሌ በርካታ መረጃዎች በየዕለቱ ይለቀቃሉ። ስለዚህ ቤተሰብ መሆን አትርሱ። በቀጥታ ወደ መረጃዎቹ ነው ወስዳችሁ እንግዲህ ከካይ ሃቨርትና ከጋብርኤል ማጋሌሽ ጉዳይ ነው የምንጀምረው። በነገራችን ላይ አርሰናል ዘንድሮ በጣም በጉዳት የታመሰበት አመት ነው። ባለፈው አመትም ሲታመስ ነበር። ዘንድሮም ያ ማዕበል ቀጥሎ መድፈኞቹ በርካታ ተጫዋቾች አስፈርመው ጥሩ የሚባል ስብስብ ቢኖራቸውም ሙሉ ስብስባቸውን ግን አርቴታ ማግኘት አልቻሉም ነበር በጉዳት ምክንያት። አንዴ ሳሊባ፣ አንዴ ማጋሌሽ፣ አንዴ ኦዴጋርድ፣ አንዴ ሳካ፣ አንዴ ማዱኬ፣ አንዴ ካይ ሃቨርት፣ አንዴ ቪክተር ዮኮሬሽ፣ ያልተጎዳ ተጫዋች ማርቲኔሊ፣ ትሮሳርድ፣ ሁሉም ተጫዋቾች በየጊዜው ተጎድተዋል። አርሰናል ውስጥ ያልተጎዱ ተጫዋቾች እስካሁን ጁሪየን ቲምበር፣ ዴክላን ራይስም ተጎድቶ ነበር አንድ ሁለት ጨዋታዎች፣ ማርቲን ዙቢሜንዲ የመሳሰሉ እንደውም ኤብሪቼ ኢዜ እንጂ ሌሎች ሁሉም በሚባል ደረጃ ከግብ ጠባቂው ዴቪድ ራያ ውጪ ጉዳት አስተናግደዋል። ጁሪየን ቲምበርም የተወሰኑ ጊዜ አንድ ሁለት ጨዋታዎች ላይ የተወሰኑ ጉዳቶች አስተናግደው እንደነበር እናስታውሳለን፣ ካላፊዮሪም ጭምር ማለት ነው። ታዲያ ትላንትና ግን አርሰናል ዛሬ ከክሪስታል ፓላስ ጋር ላለበት ጨዋታ ትላንትና የመጨረሻ ልምምዱን ሲሰራ በሙሉ የሳር ልምምድ ላይ ከሁሉም የቡድን ስብስብ ጋር ኪንግ፣ ካይ ሃቨርት እና ጋብርኤል ማጋሌሽ ልምምድ መስራታቸው ተረጋግጧል። በተለይ ካይ ሃቨርት እንደምታውቁት ወደ ሜዳ አይመለስም እየተባለ የነበረ ቢሆንም እጅጉኑ ከታሰበው ጊዜ በላይ ለሜዳ እንደቀረበ የትላንትናው ልምምድ አረጋግጧል። ታዲያ ካይ ሃቨርት ትላንትና የነበረውን ሙሉ ሴሽን እንግዲህ ከሁሉም የቡድን አጋሮች ጋር እንደዚሁም እዚህ ፎቶ ላይ እንደምትመለከቱት ከቪክተር ዮኮሬሽ ጋር ጭምር ተቃቅፈው ልምምድ ሲሰሩ ፎቶ ሲነሱም ነበረ። ታዲያ ካይ ሃቨርት ወደ አርሰናል ስብስብ መመለሱ በነገራችን ላይ በጣም ትልቅ አቅም ነው የሚጨምረው። ካይ ሃቨርት እንግዲህ ዛሬ በክሪስታል ፓላስ ጨዋታ ባይሳተፍም በብራይተን አሊያም በአስቶን ቪላው ጨዋታ ግን ወደ ሜዳ እንደሚመለስ አሰልጣኝ ሚኬል አርቴታ ፍንጭ ሰጠዋል። ታዲያ አርቴታ ከረጅም ጊዜ በኋላ ሙሉ አጥቂዎቻቸው ከጉዳት ተመልሰውላቸዋል ማለት ነው። ቪክተር ዮኮሬሽ፣ ጋብርኤል ጄሱስ፣ ካይ ሃቨርት እንደ አስፈላጊነቱ ደግሞ ሚኬል ሜሪኖ ጭምር አራቱም አጥቂዎች እንግዲህ አሁን እጃቸው ላይ ያሉ። ስለዚህ ለፈለጉት ጨዋታ የትኛው አጥቂ ይግባ የትኛው ይቀመጥ የሚለውን ከሳቸው የሚጠበቅ ውሳኔ ነው። ስለዚህ ሁሉንም ተጫዋቾች አማራጭ ማግኘት ችሏል ማለት ነው። በሌላ በኩል እንግዲህ ወደ ጋብርኤል ማጋሌሽ ጉዳይ ስናመራ ደግሞ ማጋሌሽም ከፈረንጆቹ አዲስ ዓመት በፊት አይመለስም እየተባሉ በርካታ መረጃዎች ሲጋሩ የነበረ ቢሆንም ማጋሌሽ ሙሉ በሙሉ እሱም ልምምድ ጀምሯል፣ የሳር ላይ ልምምድ። ስለዚህ ጋብርኤል ማጋሌሽም ለብራይተኑ ጨዋታ ጭምር ዝግጁ እንደሆነና አሰልጣኝ ሚኬል አርቴታ ግን ምናልባት ሪስክ መውሰድ ካልፈለጉና ተጫዋቹን ቀስ በቀስ ወደ ጨዋታ ቴምፖ ማምጣት ከፈለጉ ወደ ጨዋታ ሙድ ውስጥ መክተት ከፈለጉ ለአስቶን ቪላው ጨዋታ ግን እንደሚጠቀሙበት ነው እየተሰማ የሚገኘው። ስለዚህ አሁን ላይ አሰልጣኝ ሚኬል አርቴታ ሙሉ ቋሚ የሚባሉ ተጫዋቾች ማለት ነው ሙሉ በሙሉ ከጉዳት ተመልሰውላቸዋል። እንግዲህ አሁን ላይ ጉዳት ላይ ያሉት ማክስ ዶማን እና ቤን ዋይት እንደዚሁም ደግሞ ክርስቲያን ሞስኬራ ናቸው። እነዚህ ተጫዋቾች ደግሞ እንደምታውቁት ያው ቋሚ አሰላለፍ ላይ ያሉ ተጫዋቾች አይደሉም፣ ተቀይረው የሚገቡ ናቸው። ቤን ዋይትም ተቀይሮ ነው የሚገባው ጁሪየን ቲምበር ጉዳት ሲገጥመው፣ እንደዚሁም ደግሞ ሞስኬራም ተጫዋቾች ሲጎዱ ወይም በካራቦ ካፕ አይነት ጨዋታዎች ነው ተቀይሮ የሚገባው። ስለዚህ ሶስት ተጫዋቾች ብቻ ናቸው ጉዳት ላይ ያሉት። ሌሎች በሙሉ የአርሰናል ተጫዋቾች ከጉዳት ተመልሰዋል። ስለዚህ አርሰናል ተከላካይ ላይ ቲምበር አለ፣ ሳሊባ አለ፣ እንደዚሁም ማጋሌሽ ተመልሷል፣ ሂንካፔ አለ፣ ሪካርዶ ካላፊዮሪ አለ። እነዚህን ተጫዋቾች መጠቀም ይችላል። መሀል ላይ ኦዴጋርድም ተመልሷል፣ ዙሜንዲ አለ፣ ራይስ አለ፣ ሜሪኖ አለ፣ ኢታን ዋኔሪ አለ። እነዚህን ተጫዋቾች በሙሉ በሚገባ ቀያይረው መጠቀም ይችላሉ አርቴታ። የፊት ለፊት መስመር ላይም ትሮሳርድ፣ ማርቲኔሊ፣ ማዱኬ፣ ቡካዮ ሳካ፣ ቪክተር ዮኮሬሽ፣ ጋብርኤል ጄሱስ፣ ኪንግ፣ ካይ ሃቨርት እንደዚሁም ደግሞ
ሚኬል ሜሪኖን ጨምረዋሉ። ስለዚህ አርቴታ እንደ አስፈላጊነቱና እንደ ጨዋታው እንደ ተጋጣሚያቸው መጠቀም ይችላሉ። በነገራችን ላይ የእነዚህ ተጫዋቾች ከጉዳት መመለስ አርሰናል ተገማች እንዳይሆን ከፍተኛ ጥቅም ነው የሚሰጠው። ባለፉት ጨዋታዎች እንደምታውቁት አርቴታ በርካታ ተጫዋቾች ጉዳት ላይ ስለሆኑ ማንን ሊጠቀሙ እንደሚችሉ ግልጽ ነው። ስለዚህ ተጋጣሚ ቡድኖች ጥሩ የሆነ እቅድ አቅደው እነዚህ ነው የሚሰለፉት፣ ስለዚህ ለዚህ ተጫዋች እንትና ለዚህ ተጫዋች እንትና ብለው ተገቢውን እቅድ ይዘው ይመጣሉ። አሁን ግን የተለያዩ አማራጮች ስላሉ ሳካ ሲሉ ማዱኬንም መቀየር ይቻላል፣ ትሮሳርድን ሲሉ ማርቲኔሊ ማስገባት ይቻላል፣ ኮሬሽን ሲሉ ጄሱስን ሃቨርትን ማስገባት ይቻላል። ተከላካይ ላይም ሳሊባና ማጋሌሽ ተመለሱ ማለት ከቲምበርና ካላፊዮሪ ጋር ያ ለበርካታ ጨዋታዎች ክሊንሺት ሲያስመዘግብ የነበረውና እጅግ ጠንካራ የሆነው ኦን ታርጌት እንኳን ለመሞከር አስፈሪ የሆነው የአርሰናል ስብስብ ተመልሷል ማለት ነው። እንግዲህ አሁን ነው የአሰልጣኝ ሚኬል አርቴታ ትክክለኛ ብቃትና ጨዋታን የመምራት ተጫዋቾችን ማኔጅ የማድረግ ብቃታቸው የሚታየው አሁን ነው ተብሎ ይጠበቃል። በእያንዳንዱ ጨዋታ ተጋጣሚዎች ሲያስቸግሯቸው ቅያሬዎቻቸውን እንደምታውቁት አርቴታ ብዙ ጊዜ ቅያሬ ያዘገያሉ እና በዛ በጣም ብዙዎች ይተቻሉ። ለምንድን ነው ዩክሬሽን ብቻ በጊዜ ቀይረው ሌሎቹን ቶሎ የማይቀየሩት እስከ 70 እስከ 80 የሚጠብቁት በሚል ብዙዎች አርቴታ ላይ ትችት እንደሚሰነዝሩ እናውቃለን። ይህንን በማስተካከል ካሁን በኋላ ግን ተጫዋቾችን በሚገባ ማኔጅ ማድረግ አለባቸው። ጥሩ ያልሆነን ተጫዋች እንደ አሰልጣኝ እንደ ፔፕ ጋርዲዮላ እንደ ሌሎች በፍጥነት አርኔ ስሎትን ጨምሮ አንድ ተጫዋች ጥሩ ካልሆነ በፍጥነት የትኛውም ተጫዋች ቢሆን መቀየር ካለበት መቀየር አለበት። ይህንን አርቴታ ማስተካከል አለባቸው። አንድ ተጫዋች ጥሩ ካልሆነ ወዲያውኑ ቀይረው ማስወጣት እስከ 80 እስከ 70 መጠበቅ ምንም አይነት ጥቅም የሌለው ጉዳይ ነው። ስለዚህ የሚያስፈልገው 3 ነጥብ ነው። ውጤት ይቀድማል ከተጫዋች በላይ። በየትኛውም ሰዓት ተጫዋቾችን መቀየር መልመድ አለባቸው። በዛሬው እንግዲህ የክሪስታል ፓላስ ጨዋታ አሰልጣኝ ሚኬል አርቴታ በርካታ የተቀያሪ ወንበር ተጫዋቾችን ይጠቀማሉ ተብሎ ነው የሚጠበቀው። ነገር ግን ክሪስታል ፓላስ በቋሚ አሰላለፍ ነው የሚገባው፣ ምክንያቱም ለነሱ ትልቅ ዋንጫ ነው ካራቦ ካፕ። አርቴታ ግን ብዙ ተጫዋቾችን ያሳርፋሉ እየተባለ ነው የሚገኘው። ራሱ አርሰናል በይፋዊ ገጹ እየፖስተው እንዳለው ከሆነም በዛሬው ጨዋታ ላይ ግብ ጠባቂ ኬፓ አሪዛባላጋ ይገባል ተብሎ ይጠበቃል። እኔ በዚህ በደንብ ነው የምስማማው፣ ምክንያቱም ኬፓ እንግዲህ እስካሁን ድረስ ምንም አይነት ግልጋሎት እየሰጠ አይደለም፣ ተቀያሪ ወንበር እያሞቀ ነው የሚገኘው። ዴቪድ ራያ ደግሞ ረጅም ጨዋታዎችን ተጫውቷል። ስለዚህ ኬፓ ለዛሬው ጨዋታ ቢሰለፍ ብዙም የሚያጠያይቅ አይደለም። በተከላካይ ስፍራ ላይ ደግሞ እንደነ ካላፊዮሪ ያሉ ተጫዋቾች እረፍት እንደሚሰጣቸውና እንደነ ማይልስ ሉዊስ ስኬሊ ያሉ ተጫዋቾች በቋሚ አሰላለፍ ላይ እንደሚጀምሩ እየተሰማ ነው የሚገኘው። መሀል ሜዳ ላይ ደግሞ እንግዲህ ሜሪኖ ይጀምራል ተብሎ ይጠበቃል። ኢታን ዋኔሪ እንደዚሁም ለረጅም ጊዜ ተሰልፎ ግልጋሎት እየሰጠ ያልሆነው ክርስቲያን ኖርጋርድም ይሰለፋል ተብሎ ይጠበቃል። ከፊት ለፊትም እንደነ ማዱኬ ማርቲኔሊ ያሉ ተጫዋቾች እንደነ ሳካ ያሉ ተጫዋቾች እረፍት ያገኛሉ ነው እየተባለ የሚገኘው። በቪክተር ዮኬሬሽ ፋንታም እንግዲህ ጄሱስን ሊጠቀሙ እንደሚችሉ ተሰምቷል። ስለዚህ ይህ ጥሩ ነገር ነው ለተጫዋቾች እረፍት መስጠት። ጨዋታውን አይተው ከከበዳቸው ደግሞ ወሳኝ ተጫዋቾችን በማስገባት ውጤት ለመገልበጥ ይሞክራሉ ተብሎም ይጠበቃል። በርካታ የአርሰናል ደጋፊዎች ግን አርሰናል ዘንድሮ ብዙ ዋንጫ እንዲበላ ይፈልጋሉ። ከተቻለ ትሬብል አሳክቶ 3 ዋንጫዎችን ካልሆነ 2 ዋንጫዎችን እንዲያሳካ ይፈልጋሉ። ለዛም የዛሬውን ጨዋታ አርቴታ በደንብ በጥንቃቄ እንዲጫወቱና በካራቦ ካፕ እስከ ፍጻሜ እንዲደርስላቸው ይፈልጋሉ። እንደምታውቁት ባለፉት ዓመታት አርሰናል ግማሽ ፍጻሜ እየደረሰ እንደነ ኒውካስትል ባሉ ቡድኖች እየተሸነፈ ከካራቦ ካፕ ውጪ እንደሆነ ይታወቃል። ላለፉት ከ30 በላይ ዓመታትም አርሰናል ይህንን ዋንጫ እንዳላሳካ ይታወቃል። ስለዚህ አርቴታ በጥንቃቄ እንዲጫወትላቸው ይፈልጋሉ። ነገር ግን በጨዋታው ላይ ምን ያስመለክቱናል የሚለውን እንግዲህ ዛሬ ምሽት የምንመለከተው ጉዳይ ነው። አርሰናል ይህንን ጨዋታ አሸንፎ የሚያልፍ ከሆነ በግማሽ ፍጻሜው ከቼልሲ ጋር፣ ቼልሲን አሸንፎ ለፍጻሜ የሚደርስ ከሆነ ደግሞ በፍጻሜው ወይ ኒውካስትልን ወይ ማንቸስተር ሲቲን ገጥሞ እንግዲህ ያለፉትን ዓመታት ሲቲ ለበርካታ ዓመታት ዋንጫ ቀምቶታል። ስለዚህ ሲቲን የሚያሸንፍና ዋንጫ የሚያነሳ ከሆነ በጣም አርሰናል ደጋፊዎች የሚደሰቱበት በቀል ነው የሚሆነው። ኒውካስትልንም ቢያገኝ በፍጻሜ ኒውካስትልን አሸንፎ ዋንጫ ካገኘ ምን ያህል የበቀል ስሜቱ ደስታው ከፍ እንደሚል እንግዲህ ብዙዎች ትረዳላችሁ ብዬ አስባለሁ። እንግዲህ ወደ ሌሎች መረጃዎች ሲወስዳችሁ የቦርንማውዙ እጅግ ምርጥ የፊት ለፊት መስመር ተጫዋች ሴሜኞ እንግዲህ ወደ ማንቸስተር ዩናይትድ፣ ወደ ማንቸስተር ሲቲ
እንደዚሁም ከአርሰናልም ጋር ጭምር ስሙ እየተያያዘ ነው። ወደ የትኛው ቡድን ያመራል የሚለው እንግዲህ ብዙዎቻችሁ ጥያቄ ነው። ሴሜኞ እንግዲህ እስካሁን ድረስ ለቦርንማውዝ ሁለት ቡድኖች ነው ጥያቄ ያቀረቡት፣ እሱም ማንቸስተር ሲቲ እና ማንቸስተር ዩናይትድ ናቸው። ተጫዋቹ በጥር የዝውውር መስኮት ከቦርንማውዝ ጋር እንደሚለያይ ተረጋግጧል። ስለዚህ ተጫዋቹን የሚፈልጉ ክለቦች ከፍተኛ ጫና እያደረጉ ነው። በተለይ ማንቸስተር ዩናይትድ ተጫዋቹን ለማግኘት እየጣረ እንደሚገኝ ተሰምቷል። በነገራችን ላይ ሴሜኞ የአርሰናል ደጋፊ እንደሆነ ይታወቃል። ኤምሬት ላይ መጫወት የምንጊዜም ህልሙ እንደሆነ ይናገራል። ታዲያ አርሰናል ግን በጥር የዝውውር መስኮት ተጫዋች ከማስፈረም ይልቅ ክረምት ላይ ማምጣት ነው የሚፈልገው። ሴሜኞ ደግሞ እስከ ክረምት ድረስ መታገስ አይፈልግም። ጥር ላይ ወዲያውኑ ለቆ ትልቅ ቡድን መቀላቀል ይፈልጋል ተጫዋቹ። ስለዚህ ማንቸስተር ዩናይትድ፣ ሲቲ የሚለው እንግዲህ የብዙዎች ጥያቄ ቢሆንም ገፍቶ ወደ ሄደው ቡድን ግን የመቀላቀል እድሉ እጅግ ሰፊ እንደሆነ እየተሰማ ነው የሚገኘው። ሊቨርፑልም የተጫዋቹ ፈላጊ እንደሆነ ይታወቃል። ነገር ግን እስካሁን ድረስ ምንም አይነት ጥያቄ አላቀረበም ሊቨርፑል። ነገር ግን አሌክዛንደር አይዛክ ለረጅም ጊዜ በጉዳት መራቁን ተከትለው ሴሜኞን ለማምጣት ሊቨርፑሎች ንግግር ሊጀምሩ እንደሚችሉ ዛሬ ወጡ ዘገባዎች ያሳያሉ። አሌክዛንደር አይዛክ እንግዲህ ሊቨርፑል ቶተናምን ባሸነፈበት ጨዋታ ላይ ጉዳት አስተናግዶ እንደነበር ይታወቃል። ታዲያ ጉዳቱ ከታሰበው በላይ እጅግ ከባድ እንደሆነም ተረጋግጧል። የደረሰበት ጉዳትም እንግዲህ ቁርጭምጭሚቱ አካባቢ እንደሆነና የቀዶ ጥገና ሕክምና እንዳደረገ ተረጋግጧል ማለት ነው። የአጥንት ስብራት ነው የገጠመው። ስለዚህ ይህንን ለመመለስና ወደ ሜዳ ለመመለስ አሌክዛንደር አይዛክ ከ5 ወራት በላይ እንደሚፈጅበት ተሰምቷል። ታዲያ በውድድር ዓመቱ መጨረሻ ላይ ነው አይዛክ ወደ ሜዳ የሚመለሰው። ተጫዋቹ እንግዲህ ኒውካስትል ለቆ ሊቨርፑል ከመጣ በኋላ በጣም አስቸጋሪ ዓመት እያሳለፈ ነው የሚገኘው። ሊቨርፑል መጥቶ እንግዲህ ብዙ ግቦችን ማስቆጠር አልቻለም፣ በቂ ግልጋሎት መስጠት አልቻለም፣ ከፊትነስ ጋር በተያያዘ ከአካል ብቃት ጋር በተያያዘ አሁን ደግሞ በዚህ አስከፊ ጉዳት ምክንያት ለበርካታ ጊዜ ከሜዳ መራቁ እንግዲህ ብዙዎችን የሚያሳዝን ጉዳይ ሆኗል ማለት ነው። በሌላ በኩል የማንቸስተር ዩናይትዱ የመሃል ሜዳ ወሳኝ ተጫዋች ብሩኖ ፈርናንዴዝ ለቀጣይ 1 ወራት ወደ ሜዳ እንደማይመለስ ተረጋግጧል። ማንቸስተር ዩናይትድ በነገራችን ላይ በቀጣይ በጣም ከባባድ ጨዋታዎች ነው ያሉት። ታዲያ ብሩኖ ፈርናንዴዝ በነዛ ጨዋታዎች ላይ ግልጋሎት እንደማይሰጥና ለቀጣይ 1 ወራትም ወደ ሜዳ እንደማይመለስ ተረጋግጧል ማለት ነው። የዕለቱ እንግዲህ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ውድ አድማጭ ተመልካቾች ስለ ካይ ሃቨርትዝ፣ ማጋሌሽ እንደዚሁም ስለ ዛሬው የክሪስታል ፓላስ ካራቦ ካፕ ጨዋታና ስለ ሴሜኞ፣ አይዛክ እና ብሩኖ ፈርናንዴዝ ወሳኝ መረጃዎችን ወደ እናንተ አደረስኩኝ። ሀገር ውስጥ ከባህር ማዶ ናችሁ መረጃዎችን የምትከታተሉ የምታበረታቱኝን ከልብ ላመሰግናችሁ እወዳለሁ። እንግዲህ ሁለቱም ቻናላችን በጣም በጥሩ መልኩ እየሄደ ነው። ዋነኛውም ይሄኛውም ቻናል በርካታ ተከታዮችን እያፈራ ነው። ሁለቱንም ቻናሎች በመቀላቀል በየዕለቱ ወሳኝ ስፖርት መረጃዎችን ማግኘት እንደምትችሉ ላሳውቃችሁ እወዳለሁ። በሌላ ጥንክር በሌላ መረጃ እስከምንገናኝ በያላችሁበት ሁሉ ሰላም ተመኘሁላችሁ።